አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? እኔ ደህና ነኝ አልሐምዱሊላህ። ሌላ እምነት ተከታዮች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ትንሽ ጠፍቻለሁ አውቃለሁ። እመጣለሁ በአዲስ ቪዲዮ ኢንሻአላህ። ትናንትና ከቤት ወጥቼ ነበር በእርግጥ እና ሁለት መዳሞች ሲያወሩ ሰማሁኝ እና የኔ መዳም እና ሌላ መዳም ከዛ ምንድን ነው የሚያወሩት ብትሉ ቤት መግባት አስጠልቶኛል፣ በጣም ቤቱ ይሸታል እና ታጠቢ ስላት እሺ ብላ ዩኒፎርም ብቻ ቀይራ ነው የምትመጣው፣ አትታጠብም ምናምን ብላ ስታወራ ሰማሁኝ። እና እህቶቼ ለምን አንመካከርም? አሁን እርግጥ ጊዜው በጣም ይሞቃል፣ ሙቀት ነው። በተለይ አረብ ኤምሬት ሉል ውስጥ ያላችሁ በጣም ይላል ይሞቃል እና ሶሪ እና ከቻላችሁ ጠዋት ማታ ስተኙ ቀን ላይ ታጠቡ። አይ እንደዛም ታጥቤ ጠረኔ አይለቀም የምትሉት ሎሚ በጨው አርግታችሁ ብብታችሁ እሽት አርጉት በሁለት ቀን 100% ምንም ነገር አይሸትባችሁ። በተለይ እህቶቼ ማለት ነው። እርግጥ ልታወሩ ልትፈሩ ትችላላችሁ። ግዢልኝ በሏት፣ ንጽህና የሚያስፈልጋችሁ ነገር አትፍሩ። እና እንደዛ ነው የሚሻለው፣ ምክንያቱም ሽተት የለባቸውም። አሁን ጊዜው በጣም እንትን ብሏል። ደስ የሚለው ደግሞ አልሐምዱሊላህ የእኛ ሀገር ሰው አይደለችም፣ ኢትዮጵያዊ አይደለችም፣ ሌላ ዜጋ ናት። ደስ የሚለው ማለት ነው። እና ውዶቼ ቢያንስ እንኳን ብንመካከር የተሻለ ነው። በእርግጥ በጣም ይሞቃል አውቃለሁ፣ ስራም ይበዛባችኋል አውቃለሁ። ሁሉም ነው ደግሞ አብሽሩ። ግን በተለይ አዲስ የምትመጡ እዛ ስትመጡ የሚያስፈልጋችሁ ነገር ሁሉም አዘጋጅታችሁ ይዛችሁ ነው። ምክንያቱም እዛ ስንሆን ከኛ በፊት መጥተው አረብ ሀገር መጥተው የሄዱ ሰዎች አረ ምንም እኮ አያስፈልግሽም። እርግጥ ከኔ ቤት ሙላ ራሱ ማለት ነው ምንም አያስፈልግም፣ እዛ ሁሉም ነገር አለ። ኖ መሆን የለበትም። እዛ የንጽህና በተለይ ንጽህና የሚያስፈልጋችሁ ነገር ሻምፖ፣ ኮንዲሽነር፣ ሞዴሶች እንዳለ ፎጣዎች እንዳለ ይዛችሁ ነው። ምንም እዛ ታስቀምጡ። ምክንያቱም እዚህ በጣም ነው የሚያስፈልጉ። ቢገዙልሽ እንዲያው ቅን ውላ ራሱ ከሆኑ ማለት ነው። እርግጥ አሁኖች አንዳንዶች አይገዙም። እንደዛ ቅን ውላ ራሱ ከሆኑ ከሁለት ቀን በኋላ ነው የሚገዙልሽ።